እስኪ ዛሬ ስለ ኒውክሌር ሜዲሲን እንነጋገር። ኒውክሌር ሜዲሲን በአማርኛ አጠራሩ የኒውክሌር ምርመራና የኒውክሌር ሕክምናን የሚያጠቃልል ሲሆን በሕክምና ውስጥ ያለ አንድ የዘርፍ አይነት ነው። ዛሬ የምንገኘው በረዳት የኒውክሌር ሕክምና ተቋም ውስጥ ነው። እኔ ዶክተር ናሆም ተስፋዬ ነኝ፣ የኒውክሌር ሕክምና ስፔሻሊስት ነኝ። አሁን በአጠገብ የምትመለከቱት ይህ የስፔክት ሲቲ ካሜራ ወይም የስፔክት ሲቲ ማሽን ይባላል። ኒውክሌር ሕክምና ከሚጠቀማቸው የመሳሪያ አይነቶች ውስጥ አንዱ ነው። ታካሚዎቻችንን በማስተኛት የምንመረምርበት ማሽን ነው። ከዚህ ውጭ ፔት ሲቲ የሚባል ሌላም ደግሞ የምርመራ አይነት አለ። በዚህ ተቋም ላይ የሚገኘው የስፔክት ሲቲ ማሽን ነው። ስፔክት ሲቲ በምንል ጊዜ ሁለት ክፍል ያለው ሲሆን የመጀመሪያው ክፍል ከዚህ መልስ ያለው ስፔክት የምንለው የኒውክሌር ሕክምና የምርመራው አይነት ሲሆን ለታካሚዎች መድኃኒት ከሰጠን በኋላ እነዛ መድኃኒቶች ጨረራ መንጭ ናቸው። በነዛ መድኃኒቶች መሰረት የታካሚዎችን የጤና ሁኔታ የምናይበት ማሽን። ከዚህ በመቀጠል ታካሚዎች ተጨማሪ ምርመራ ሲያስፈልጋቸው ወይም ደግሞ በመድኃኒቱ አማካኝነት ያየነው ችግር ወይም ለውጥ የት ቦታ ላይ እንደሚገኝ በእርግጠኝነት ማወቅ በምንፈልግ ጊዜ ከጀርባው ያለውን የሲቲ ስካነር በመጠቀም ሁለቱን ደግሞ አገጣጥመን አንድ ላይ ምስል በማምጣት ታካሚዎቻችንን ችግር በግልጽ መረዳት የሚያስችለን ሁለገብ የሆነ የማሽን አይነት ነው።